ኢትዮጵያ ወደ አረብ ሀገር ለሚመጡ አዳዲስ ለሆኑ ቋንቋ ለማይችሉ ለሚመጡ እህቶቻችን እባካችሁ ይሄን ቪዲዮ ተደራሽ አድርጉላቸው። በዚች እህታችን ላይ እየደረሰ በእነሱ ላይ እንዳይደርስ እባካችሁ ይሄን ቪዲዮ ሼር በማድረግ ለብዙ አረብ ሀገር ላሉ እህቶችም እንዲሁም ለሚመጡ እህቶች ተደራሽ አድርጉላቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የኔ ሰላም ይበዛ የእናንተም ሰላም በያላችሁበት ቦታ በዝት ተረፍረፍ ይበልልኝ። ለቻናሌ አዳዲስ ከሆናችሁ እንኳን ሰላም መጣችሁ ብያለሁ። ስለመጣችሁ ከልብ አመሰግናለሁ። ሁላችሁም ይህን ቪዲዮ በላይክ ጀምሩ፣ ሼር አድርጉት ማለት ነው። አዳዲሶች እንኳን ሰላም መጣችሁ። ሰብስክራይብ አድርጉ የምለቃቸው አዳዲስ ቪዲዮ እንዲደርሳችሁ ማለት ነው። ውድ ቤተሰቦችም አስተያየታችሁን እንዲሁ ሼር ማድረጋችሁን ላይክ ማድረጋችሁን አትርሱ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። በጣም በሚያሳዝን ሁኔታ ነውና ከመግቢያ ላይ እንዳያችሁት ቪዲዮን አንድ በሳውዲ አረቢያ አንድ እህታችን ከኢትዮጵያ ከመጣች አዲስ ናት፣ ቋንቋ አትችልም። እንግዲህ ከፎቅ ላይ ወድቃ ሰዎቿ የትም ጥሏት የኛው ዜጋ የሆኑ ኢትዮጵያኖች አንስተው ወደ ሐኪም ቤት ወስደዋት አሁን ሐኪም ቤት ነው ያለችው። ያው የኛ ዜጎች ሆኑ እየሄዱ ያያት እየጎበኟት ነው። ከዛም አልፎ ተርፎ እንግዲህ ልጅቷን ቪዲዮዋን ሙሉን ትሰሙታላችሁ ማለት ነው። እሷ እንግዲህ ከኢትዮጵያ ተመጣች አዲስ ናት፣ ምንም ቋንቋ ምንም አታውቅም። ግን ያው ከፎቅ ላይ ወድቃለች። እንዳያችሁ ከመጀመሪያ መግቢያ ላይ እግሯ ምናምን በብረት ተሰባብሯል፣ ምናምን ያው ተሰባብሯል፣ በብረት ተይዞ ነው እግሯ ምናምን ማለት ነው። እና ይሄ ቪዲዮ በተለይ አዳዲሶች ከኢትዮጵያ ወደ አረብ ሀገር ለሚመጡ አዳዲሶች ሊጠነቀቁና ሊያውቁት የምፈልገው ነገር፣ ምክንያቱም እኛም ማሳልፈንበት ስለመጣን አሁን እንግዲህ ቴክኖሎጂ በተለይ አሁን ሚዲያ ሁሉ ነገር የተስፋፋ ነውና በቃ ሊያውቁት ይገባል። እንግዲህ ይህች እህታችን ከመጣች አዲስ ናት። አዲስም ሆና ቋንቋም አትችልም፣ ምንም ነገር የምታውቀው ነገር የለምና የመጣችው በደላላ ነው። የገጠር ልጅ ናት። እንግዲህ በተለይ የገጠር ልጆች ስትሆኑ እኛ የምናየው ልክ ከሀገራችን መውጣታችንን ብቻ ነው። እዚህ ሰው ሀገር ምን አይነት ፈተና እንደሚያጋጥመን ምን ችግር እንደሚያጋጥመን አንዳችም ነገር አናቅም። እኔም በነበርኩበት ሰዓት ከሀገሬ የምወጣበትን ቀን ነበረ የምጠብቀውና የእውነት ያው ያላየ የሆነው ስደትን፣ ምክንያቱም በቃ ከዛ ከቤተሰብ ከሀገር የምንወጣበትን ቀን ማለት ወይ ጓደኛ ወይ ጎረቤት ሚሄዱን ለምን እነሱ ሄደው እኔ ስቀራለሁ በማለት ምን አይነት ችግር እንደሚያጋጥመን ምን እንደሚያጋጥመን አናቅምና እንግዲህ እህታችን ዘመዶች አሏት፣ ብዙ ነገር አሏት፣ ግን ምንም የት እንደሆኑ ምንም የምታውቀው ነገር የለም። እና ቪዲዮውን አብረን እንየው ማለት ነው። እኔ የምልሽ አሁን አንቺ እዛ ኤጀንሲውን ታውቂዋለሽ? አታውቂው? እነዛ ደላሎች ናቸው። እነዛ ከገጠር የሚያመጧችሁ ደላሎች ናቸው። አይ እነሱ ደላሎች ናቸው። እነሱም አሁን ይጠየቃሉ። አንቺ አሁን ማለት ነው እዚህ ቅርብ ዘመድሽ ማን ይባላል? ዘመዴ አሊ መለሰ፣ ሁሴን እንድሪስ፣ ሰይድ እንድሪስ፣ አለም አባተ፣ ሌሎችም ፈትነስ ራቅራቅላሉ ሞልተዋል። ራቆሩቅ ነው ሞልተዋል። በቃ ችግር የለም። የሚኖሩት የት ነው? ግዲያ ነው የሚኖሩት። እዚህ ግዲያ ነው ያሉት። እንግዲህ አይዞሽ አሁን ሰው እየመጣ ሰው የለኝም እንዳትይ፣ ሐኪም ቤት ውስጥ ያርዱኛል ብለሽ እንዳታስቢ። አያርዱሽም። በደላላ መጣች። በደላላ ኤጀንሲ ቢያወሩም አይነኩሽም። ሊያድኑሽ እንጂ ሊገሉሽ አይደለም። እዚህ ያመጡሽ ቢገሉሽ ለናድሮ ይሞች ነበር። ልድኝና እንዴት ሆነሽ እንደምትነሽ እየተማከሩ ነው የሚያድኑሽ። እሺ ራስሽን አታጨናንቂ። ብዙ ወገን አለሽ ሙሉ እዚያንስ በቃላችሁ ለመስማት እሺ ያገርሽ ቢያስይዟችሁ እንኳን በቃላችሁ ሸምድራችሁ በወረቀት መጻፍ ትችላላችሁ። እኔም እየመጣሁ አይሻለሁ። እሺ ትችላላችሁ። እኔ በመጣው ሰዓት ራሱ ተመልሼ መጥቼ አይሻለሁ። በወረቀት ጽፌ ያን ጊዜ እኔ ራሱ አረብ ሀገር ትመጣ ከአንድ አመት በኋላ ነው ስልክ ያዝኩትና
ያው ሴፍ አድርጌ ጀመጥቼ ልክ ስልክ ስገዛ ስልኬ ላይ ሴፍ አድርጌ በቃ ቀጥታ መደወል ካለብኝ መጠየቅ ጀመርኩኝ ማለት ነውና ያው የክፍለ ሀገር ልጆች ስንሆን ምንም ነገር አይገባንም እውነት ለመናገር ማለት ነው። አሁን እኔ እህት ያለች ያጎቴ ልጆች አሉ አሁን ዝም ብለው አስሬ ይጨቀጭቁኛል ማለት ልክ እንደ አዲስ አበባ እንዴት ነው አዲስ አበባ ሲገቡ ምንም እንደማያስፈልግ ፓስፖርትም መታወቂያም እንጃ እንዴት እንደሚመስላቸው ብቻ ግራ እየገባኝ ነውና እንደዚህ እንደ አዲስ አበባ ወደ አረብ ሀገርም የሚገባ ይመስላቸዋል መሰለኝና አሁን አስሬ እየደወሉ እንዴት ነው የምንሄደው ወዴት ነው የምንሄደው በቃ አሁን እንኳን አይደለም ፓስፖርት አይደለም መታወቂያ ራሱ የላቸውም ምንም ያውቁት ነገር የለም የቡሃዎች ናቸው እኔም እንደዛ ነበርኩኝ ማለቴ ማንነቴን እንትን እያልኩ አይደለም እና ምንም ያውቁት ነገር የለም ለማለት ፈልጌ ነውና አስሬ በቃ እንዴት በየት ነው የምንወጣው በየት ነው የምንገባው ምናምን እያሉ በጣም ያስቸግሩኛል እውነት ለመናገር ማለት ነውና እህቶቼ በቃ ማንኛችሁም ደግሞ በተለይ አዳዲሶች የራሳችሁ ዘመድ የሆነ ሲመጡ በወረቀት ጻፉ እንዲሸመድዱ ስልክ ቁጥር እንዲሸመድዱ ማድረግ ብዙ ፈተናዎች ሊያጋጥሙን ይችላሉ ቢያንስ እንኳን በሰው እንኳን ደውለው እንዲያገኟቸው ማስደረግ አለባችሁና አሁንም ይችን እህታችንን ሳውዲ ላይ ያላችሁ እህቶች ወገኖች የዚች እህታችን ቤተሰብ የምታውቁ ካላችሁ ሼር ያደረጋችሁ ድረሱላት ማለት ነው እባካችሁ ጠይቋት ሳውዲ ላይ ያላችሁ ያው እኔ እንግዲህ ቪዲዮ ነው መስራት ያለብኝ ሌላ ምንም የሚደግፋት ነገር የለምና ቢያንስ እንኳን ለዚች እህታችን ዘመዶቿ የሱ የሆኑ ሰዎች እንኳን እንዲያውቁ ምን ላይ እንዳለችበት እንግዲህ ብዙ ሰው እንደሰማችኋት ብዙ ዘመድ ዘርዝራለች ብዙ ሰው ጠርታለች ግን ማንንም አሁን ካጠገቧ ያለ ሰው የለም ማንንም የለም እና እባካችሁ ጥንቃቄ አድርጉ ወደ አረብ ሀገር ስትመጡ አስቡበት በቃ ምን እንደሚፈጠር ምን እንደሚሆን የእናት ቤት አይደለም ሁሉ ነገር ፈተና አለ አሁን እኔ ከትናንት ወዳ ነው የሆነ ቪዲዮ አይቻለሁ አንድ በሰው መዳማ ቤት ገብታ ከዛ ከመዳማ ጋር ይጣላሉ ልጅቷ የገባችው እዛ ስራ ቦታ የገባችው በጽዳት ነው ከዛ መዳማ ምግብ ስሪ ትላታለች ከዛ አልሰራም ስትላት በእንትን በቢሎ እዚህ ላይ ወግታታለች ብዙ ቦታ ወጋግታታለች ማለት ነውና ደግሞ የራሳችን አበሾች የኛን ኢትዮጵያኖችን ስራ ቦታ የምታስገቡ የነኛ የመዳሞቹ ማንነት ሳታውቁ አታስገቡ የሆነት ለመናገር ደላሎች የምታስመጡ ካስመጣችሁም አሁን ከክፍለ ሀገር የሚመጡ እህቶቻችን ቤተሰብ በሬ ሸጦ ብዙ ነገር አድርጎ ነው ወደ አረብ ሀገር የሚልከን ምክንያቱም ቀን ይወጣልናል ልጃችንም ቀን ይወጣላታል ብለው ማለት ነው ግን እዚህ መተው ደግሞ ተጠበቁት ልቅ ከእንዳልጠበቁት ሆነው ሲያገኙት በጣም ከባድ ነው በጣም ውስጥ ይነካልና በተለይ ደግሞ ደላሎች አሁን የዚህ የገጠርን ልጆች በሬ መሬት ሸጠው ብዙ ነገር አድርገው ልከዋቸው እዚህ ደግሞ ደላሎቹ የት ቦታ ናችሁ ያላችሁት እንዴት ሆናችሁ ተመቻችሁ ያልተመቻችሁም ወይ ሳይሉን እኛ በየትም ተንከራተን የትም ሬሳችን እንኳን የትም አገራችን እንኳን ሳይገባ የትም ምንቀር በጣም ብዙዎች ናቸው ያሉት ከዛሬ ስንት ቀን ነው ራሱ እዚህ ቤይሩት ላይ አንድ እህታችን ራሱ ከፎቅ ላይ ወድቃ ከመጣይ 3 ወሯ ነው እንግዲህ መጨናነቅም ይሆናል ምንም ወደቀች ማለት ነውና አሁን ሞታ ራሱ ሬሳዋ የትም ነበርና አሁን በቅርቡ ወደ ሀገር አስገባት በኤምባሲ በኩል ሀቢባ እንትና ማስታወቂያ ሰርታ ማለት ነውና እንደዚህ ነው የሰው ሀገር እንደዚህ ነው በቃ ማግኘትም አለ ማጣትም አለ አካለ ጎደሎ መሆንም አለ ብዙ ነገር አለና ደግሞ እናንተ አዳዲሶች የምትመጡ ከመዳም ጋር ስትኖሩ በቃ መረጋጋት አለባችሁ በርግጥ ከሀገር ቤት በተለይ ከክፍለ ሀገር ወደ ስደት ስትመጣ በጣም ትልቅ ጥንካሬ ያስፈልጋል በጣም ትልቅ እውነቴን ነው የምላችሁ በጣም ነው ሆዳችሁ የሚባባው አንደኛ ቋንቋ እስከሚገባችሁ ድረስ ያለው ነገር ሁለተኛ በቃ ይጨንቃል በጣም ነው እኔ እግዚአብሔርን ነው የምላችሁ በቃ ብዙ ነገር አለውና ያው ምን ይደረጋል መቼም ያው እስከሚያልፍ ያለፋል ብሎ ሁሉን ነገር ወጣወረዱን ፈተናውንም መልካሙንም ነገር አልፋችሁ ነው መልካም ላይ የምትደርሱት የማይለፋ የማይሆን
አንዳችም ነገር የለምና እንግዲህ ፈጣሪ ያስበን ነው የሚባለውና ውድ ቤተሰቦቼ እባካችሁ ሼር እያደረጋችሁ ለዚች እህታችን ቤተሰቦቿን እንዲገኙ አድርጉና ዛም ሳውዲ ላይ ያላችሁ መውጣት የምትችሉ ይችን እህታችንን እንግዲህ የት ሆስፒታል እንዳለች ከመግቢያ ላይ ሰምታችኋል። እዛ ሆስፒታል ሄዳችሁ ጎብኟት። መውጣት የምትችሉ ከመዳም ቤት ኢካሚ ያላችሁ ጎብኟትና ለወገን ደራሽ ወገን ነው፣ በተለይ ስደት ላይ ያለ ነው። እስኪ የኛ ነገርማ በእውነት ተዘርዝሮ ያልቅም። ፈጣሪ ያስበን ነው የሚባለውና ውድ ቤተሰቦቼ እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ያው 10,000 ኬ ልንገባ ስንት ነው የቀረኝ? 500 ነው የቀረኝና አስገቡኝ ማለት ነው። በቅርቡ የራስ የሆነ ሰርፕራይዝ አለኝ እና 10,000 ኬ አስገቡኝ ሼር እያረጋችሁ። ያው ስደተኛ እህታችሁ አይደለሁኝም፣ በቃ ከስደት መውጣት አለብኝና እባካችሁ አበረታቱኝ። ያው እኔ ደግሞ ነገ መልካም ላይ ደርሼ ለብዙ እህቶች አርአያ መሆን እፈልጋለሁ፣ በተለይ እንደኔ ስደት ላይ ያላችሁ እና አበረታቱኝ ማለት ነው። ያው ወሬ ያላብሳባችሁ አበረታቱኝ፣ ልመና እንዳይሆንባችሁ ማለት ነው። መልካም ጊዜ፣ መልካም ቆይታ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።